በእግር ኳሱ የሰራቸውን ድንቅ ታሪኮች፣ የሰባበራቸውን ሪከርዶች፣ ቅንጡ አኗኗሩ፣ አወዛጋቢ ንግግሮቹና ሚዲያዎች በሚሰጡት ትኩረት ስለ ሮናልዶ ብዙ ሰምታችሁ ሊሆን ይችላል። ነገር ግን በዚህ ቪዲዮ የምንመለከታቸውን አስገራሚ የፖርቹጋላዊውን የምንጊዜ ምርጥ እግር ኳስ ተጫዋች ሁኔታዎች በፍጹም ሰምታችኋቸው አታውቁም። ይህ መቼም ሁላችንም የምናውቀው ሀቅ ነው። ሮናልዶ አግብቶ ወይም በስፖርት ልምምድ ወቅት ራቁቱን ስንመለከተው እንደ ሌሎች እግር ኳስ ተጫዋቾች ታቶ የለበትም። የዚህም ምክንያቱ ደም ለጋሽነቱ ነው። ነገር ግን ሮናልዶ ደም ለጋሽ ብቻ አይደለም። ከሰውነት ክፍሉ ሌላም የሚለግሰው ነገር አለ። ስለ ሮናልዶ ለጋስ ልብ ሲነሳ በተደጋጋሚ የሚደመጠው ከገንዘብ ጋር በተያያዘ ስለሚሰራቸው የበጎ አድራጎት ተግባራት ነው። ነገር ግን የፖርቹጋላዊው ችሮታ በገንዘብ ብቻ አይደለም። ሮናልዶ ቋሚ ደም ለጋሽ ነው። ፕሮፌሽናል የእግር ኳስ ህይወቱን ረጅም ዓመታት የቆየባቸው ሀገራት ስፔንና እንግሊዝ ደግሞ አንድ ሰው ንቅሳት ከተነቀሰ ቢያንስ 4 ወር ሳይቆይ ደም መለገስ እንደማይችል በህግ አስቀምጠዋል። ሮናልዶም ይህንን ቋሚ ልምዱን ለማስቀጠል ሲል ንቅሳት በሰውነቱ ላይ ሳይነቀስ እስከዛሬ ቆይቷል። በዚህ ቪዲዮ ደግሞ ድብቅ ትርጉምን የያዙ ለየት ያለ እግር ኳስ ተጫዋቾች ንቅሳቶችን ተመልክተናል። ከዚህ ቪዲዮ በኋላ እንድትመለከቱት እንጋብዛለን። ሊንኩን በዲስክሪፕሽን እና ኮሜንት ሴክሽን ላይ ታገኛላችሁ። እንቀጥል። ሮናልዶ ከሰውነት ክፍሉ የሚለግሰው ደሙን ብቻ አይደለም። ከ2011 ጀምሮ የአጥንት መቅኔ ልገሳም ያደርጋል። ይህንን ልገሳ የጀመረው የብሔራዊ ቡድን አጋሩ ካርሎስ ማርቲንስ ልጅ ከአጥንት መቅኔ ችግር ጋር የተያዘ ህመም ገጥሞት ሆስፒታል ከገባ በኋላ ነው። ሮናልዶ ስለዚህ ተግባሩ እንዲህ ይላል። በወቅቱ ማርቲንስ በልጁ ህመምና የተወሳሰበ ህክምና ምክንያት ትልቅ ችግር ውስጥ ነበር። እንደ ፖርቹጋላዊና የብሔራዊ ቡድን አጋር ድጋፍ አድርገንለታል። ልጁን ለማየት ሆስፒታል በሄድንበት ወቅትም ለመጀመሪያ ጊዜ የአጥንት መቅኔ ልገሳ ማድረግ እንደሚቻል አወቅኩ። ሂደቱ በጣም ቀላል ነው፣ ህመም የለውም። ከምንም በላይ ግን ብዙ ህፃናት ለሚሰቃዩበት ህመም ትልቅ መፍትሄ ነው። ስለሆነም ከዛን ጊዜ ጀምሮ የአጥንት መቅኔ ልገሳን አደርጋለሁ። በስፓኒሽና ፖርቹጊዝ ቋንቋዎች ሮናልዶ የሚለው ቃል ገዢነትን ወይም መሪነትን የሚጠቁም ቃል ነው። ሮናልዶ የሚለው መጠሪያም ይህንን ትርጉም ይዞ ለሰዎች ስምነት ያገለግላል። ነገር ግን ሮናልዶ በዓለም ህዝብ ላይ የነገሰበትን ስም ያገኘው ወላጆቹ መሪ እንዲሆን ካላቸው ምኞት አይደለም። ይልቁንም ወላጆቹ በተለይም አባቱ ከአሜሪካ ፕሬዝዳንትነታቸው በፊት ተዋናይ ለነበሩት ሮናልድ ሬገን የተለየ ፍቅርና አድናቆት የነበራቸው በመሆኑ ነው። እናትና አባቴ ሮናልድ ሬገንን ይወዱት ነበር። በተለይ አባቴ ለሱ የተለየ አድናቆት ነው ያለው። አድናቆቱ ተራ አድናቆት አልነበረም። የኔና የልጁን ስም በእርሱ እስከ መጥራት የደረሰ ነው ሲል ስለ ስሙ አወጣት ጂኪው ለተሰኘ ስፖርትና የፋሽን ጋዜጣ ተናግሮ ነበር። ሮናልዶ በሲአር7 ቅጽል ስሙ ይታወቃል። ነገር ግን ዛሬ የሮናልዶን የልጅነት ቅጽል ስሙን አስተዋውቃችኋለሁ። ሮናልዶ ከሚወደዱለት ባህሪዎቹ መካከል ጠንካራ ሰራተኝነቱና ድልን አለመጥቀቡ ይገኙበታል። እነዚህ ባህሪዎቹ ከልጅነቱም የነበሩት እንደሆነ ይነገርለታል። በዚህም ቅጽል ስም እስከ ማግኘት ደርሶበታል። ባሳለፋቸው የታዳጊ እግር ኳስ ቡድኖች ውስጥ ሽንፈቶች ሲገጥሙት ወይም በጨዋታ ወቅት ጓደኞቹ ሲያላግጡ ያለቅስ ነበር። በዚህም አልቃሻው ልጅ የሚል ቅጽል ስም በጓደኞቹ ወጥቶለት ነበር። ሮናልዶ ገና በ15 ዓመቱ ለዛሬ ስኬቱ ጅማሬ በሚፍጨረጨርበት ጊዜ ታኪካርዲያ የተሰኘ የልብ ችግር እንዳለበት በምርመራ ታወቀ። ይህ የልብ ችግር ልባችን ከተለመደው ፍጥነት በላይ ሲመታ የሚከሰት ሲሆን ወደ ልብ ድካምና ስትሮክ የመቀየር እድሉም ከፍተኛ ነው። በመሆኑም የልብ ቀዶ ሕክምና የማድረጉ ነገር ምርጫ የሌለው ጉዳይ ነበር። የሮናልዶ እናት ዶሌሮስ አቬሮ በ2009 ለዴሊ ሜል ስለዛን ጊዜ ክስተት ስትገልጽ ዶክተሮች አስቸኳይ ቀዶ ሕክምና ማድረግ እንዳለበት ነገሩን። ያለዛ ሌሎች የጤና ችግሮች ከዛም አልፎ እስከ ሞት ያደርሰዋል ተብሎ ወስኑ አሉን። ያ ጊዜ እንደ ቤተሰብ ያሳለፍነው ክፉ ጊዜ ነበር ብላለች። ይሁን እንጂ ሮናልዶ የልብ ቀዶ ሕክምናውን ከግማሽ ባነሱ ሰዓታት ጨርሶ ከሰዓቱን ወደ ቤቱ እንዳመራና ከጥቂት ሳምንታት እረፍት በኋላ ወደ እግር ኳስ ልምምዱ እንደተመለሰም በወቅቱ ገልጻ ነበር። ይህ ክስተት ሮናልዶ ከሞት ጋር የተጋፈጠበት ብቸኛው ክስተት አይደለም። ከዚህ በፊት በሰራንላችሁ ከሞት ለጥቂት የተረፉ እግር ኳስ ተጫዋቾች የተሰኘ ቪዲዮ ሮናልዶ እንዴት ከሞት እንደተረፈ ተመልክተናል። የዚህም ቪዲዮ ሊንክ በዲስክሪፕሽን ቦክስ እና በኮሜንት ሴክሽን ላይ ማግኘት ትችላላችሁ።
አሁንም ከሮናልዶ የልጅነት ህይወት አልወጣንም። ለተሻለ የእግር ኳስ ዕድል ከትውልድ መንደሩ ማዴራ ወደ ፖርቹጋል ዋና ከተማ ሊዝበን በመጓዝ ትምህርቱን ከእግር ኳሱ ጋር አብሮ ለማስኬድ ሞክሮ ነበር። ነገር ግን ብዙም አልተጓዘበትም። መምህሩ ላይ ወንበር በመወርወሩ ከትምህርት ቤት ተባረረ። ለዚህ ምክንያቱ መምህሩ በገጠረኛ የንግግር ዘዬው በማላገጡ ምክንያት ነበር። ታዲያ ከትምህርት ቤት መባረሩ ዛሬ የምናውቀውን ሮናልዶን ያስገኘ ይመስላል። ምክንያቱም ሙሉ በሙሉ ትኩረቱን ወደ እግር ኳሱ በማድረጉ ምክንያት ነበር። እርግጥ ነው የሲአር7 ባለጸግነትን ደጋግማችሁ ሰምታችሁ ሊሆን ይችላል። ሮናልዶ አስከፊ የድህነት ህይወትን በጥረቱ ያሸነፈ ውጤታማ ስፖርተኛ ነው። ቀድሞ በአባቱ የመጠጥ ሱሰኝነት ኋላም ሞት ምክንያት እርሱና ቤተሰቡ ከተዘፈቁበት አስከፊ ኑሮ ወደ ቅንጡ ህይወት ቀይሯል። 8 እጅግ ዘመናዊ ቅንጡ ቤቶች አሉ። ውድ የሚባሉ የመኪና ስብስቦችን ባለቤት ነው። ሮናልዶ በዓለማችን ታሪክ ለመጀመሪያ ጊዜ ከስራ ገቢ ከ$1 ቢሊዮን በላይ በማግኘት የመጀመሪያው የቡድን ስፖርት ተጫዋች በመባል በ2020 በፎርብስ መጽሔት ተመዝግቧል። ሮናልዶ ከናይክ ጋር የህይወት ዘመን ስፖንሰርሺፕ ስምምነት አለው። ይህ ስምምነት በ2016 የተፈረመ ሲሆን $1 ቢሊዮን ዋጋ አለው። የቢሊዮን ዶላር የእድሜ ልክ ስፖንሰርሺፕ ሮናልዶን ከባስኬትቦል ኮከቦቹ ሊብሮን ጄምስ እና ማይክ ጆርዳን ቀጥሎ ሶስተኛው ስፖርተኛ ያደርገዋል። ታዋቂ ሰዎች ለተለያዩ አካል ክፍሎቻቸው ኢንሹራንስ ይገባሉ። እነኚህ ታሪኮችን የጻፈባቸው የሮናልዶ እግሮች $100 ሚሊዮን ኢንሹራንስ ተሰጥቶባቸዋል። ይህ የሆነው በ2009 ሪያል ማድሪድ እያለ ሲሆን ቡድኑ ለሮናልዶ $100 ሚሊዮን አውጥቶ ኢንሹራንስ እንደገባለት አስታውቆ ነበር። ሮናልዶ እንደ አውሮፓውያን አቆጣጠር በ2005 በለንደን ሆቴል ውስጥ 2 ሴቶችን አስገድዶ በመድፈር ተጠርጥሮ ታስሮ ነበር። ነገር ግን ክሱ በፍርድ ቤት ውድቅ ተደርጎ ሮናልዶ ነጻ ወጥቷል። በመቀጠልም በ2009 በላስ ቬጋስ ተመሳሳይ ያስገድዶ መድፈር ክስ ተመስርቶበት ነበር። ነገር ግን ይህንን ክስ በ2010 $350,000 ካሳ እንደጨረሰው ይነገራል። የሮናልዶን ተጽዕኖ ፈጣሪ ስም በብዙ ጉዳዮች ደጋግማችሁ ሰምታችሁ ይሆናል። ነገር ግን ይሄ ይለያል። በ2015 ፕሮፌሰር ሉዊስ ኤል ማጓየር ጋዜጠኞችን ሰበሰቡ። ሰውየው በብሪቲሽ ኮሎምቢያ ካናጋን ዩኒቨርሲቲ የሶሺዮሎጂ መምህር ናቸው። የተሰበሰቡት ጋዜጠኞችም ከእንግዲህ ወዲህ የዩኒቨርሲቲው ሶሺዮሎጂ 4ኛ ዓመት ተማሪዎች ክርስቲያኖ ሮናልዶን እንደ አንድ ኮርስ ይወስዳሉና ይህንን ላለማሳወቁ አሏቸው። የሮናልዶ የሜዳ ላይ ህይወት ከእግር ኳስ ተጫዋችን በላይ ያደርገዋል። በመሆኑም መጠናት አለበት ብለው ነበር በወቅቱ። ኮርሱ ስለ ማንነት፣ ብሔርና ውክልና የሚያጠነጥን ሲሆን ሮናልዶ በፖርቹጋላውያን ዘንድ ያሳረፈውን ተጽዕኖ፣ የትውልድ መንደሩ ማዴራ በማንነቱ ላይ ያሳደረችውን ተጽዕኖ፣ ራሱን ጀግና አድርጎ ስለፈጠረው ማንነቱ፣ ከእግር ኳስ ተጫዋቾች በምን እንደሚለይና ተመሳሳይ ጉዳዮች ላይ ጥናት የሚያደርግ ነው ኮርሱ። በነገራችን ላይ ሮናልዶ ከአፍሪካ የሚመዘዝ የዘር ሐረግ አለው። ዝርዝሩን በዚህ ቪዲዮ ላይ ያገኙታል። ከመንጊዜው ምርጥ እግር ኳስ ተጫዋቾች ውስጥ የሚመደበው ሮናልዶ በትውልድ ሀገሩ ፖርቹጋል በትውልድ ከተማው ማዴራ ውስጥ የእግር ኳስ ተጫዋችነት ህይወቱን የሚዘክር ሙዚየም በስሙ ተከፍቶለታል። በሙዚየም ውስጥ ከልጅነት ጀምሮ እስካሁን እስካለበት ድረስ ያሉትን ፎቶዎቹን፣ የዋንጫና የሜዳሊያ ታሪኮቹን፣ ማሊያዎቹን፣ ኳሶቹን ጨምሮ ሌሎች የሮናልዶን ታሪክ የሚዘክሩ ማስታወሻዎች ይገኛሉ። የሮናልዶ ዕውቅና ምድር ላይ ያበቃ አይደለም፣ ወደ ጠፈርም የተወነጨፈ ነው። በፈረንጆቹ 2015 ከአሜሪካ፣ ስዊዘርላንድ፣ ኔዘርላንድና ፖላንድ የተወጣጡ ተመራማሪዎች በጋራ ቴሌስኮፕን በመጠቀም አንድ አዲስ ጋላክሲን አገኙ። ታዲያ እዚህ ጋላክሲ ስም ኮስሞስ ሬድሺፍት 7 ጋላክሲ ወይም ሲአር7 ጋላክሲ በማለት ስያሜ ተሰጥቶታል።